ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጸጉሬ ጾም ከመግባቱ በፊት ነበር የተሰራሁት። አይ ቲንክ አንድ ሳምንት ምናምን ሲቀረው ጾም ነው የተሰራሁት እና በቃ በአንድ ወር እንዴት ምን አይነት ለውጥ እንዳገኘሁበት ጸጉሬ በስቶ ረዝሞ ምናምን ነው በቃ እንዴት እንዳማረበት እና ከቤት ስወጣ ጀምሬ ብሎግ ሰራለሁኝ። ያው ብዙ ጊዜ ጸጉር ቤቱን ስለምትጠይቁኝ የት ነው የተሰራሽ ብላችሁ ስለምትጠይቁኝ ብዬ እሰራለሁ ብዬ እርስ ታደረኩት። ለማንኛውም ሜንሽን አደርግላችኋለሁ ኃይልሽን እና ወደ ጸጉሬ ስመለስ ግን በቃ እንዴት ለውጥ እንዳለው ከባለፈው ለራሱ በጣም ለውጥ ነበረው። በስቷልም ረዝሟልም። ጫርሻ ፐብሊሽ ተሰራውት ነው እንዴት እንደሚያምር በቃ ብርቅን የሆነብኝ ጸጉሬ በጣም ናፍቆኝ ነበረ ከምትሉት በላይ። ግን እኔ ብቻ ነኝ ልክ ስፌት ስሰፋ ጸጉሬ የሚናፍቀኝ? ከዛ በፊት እኮ ስልችት ብሎኝ አይ በቃ መሰፋት አለብኝ መገላገል አለብኝ ይሄ ጸጉር ላለው እኔ ብቻ አይደለሁም አይደል? እዛ ይኸውላችሁ እንደዚህ ፏፈሽ አድርጉኝ። ኃይልሽ ተባረክ እጄ ይባረክ እና መጨረሻውን እዩት። ትንሽ ጉንፋን ስለያዘኝ ድምጼ ይቆራረጣል፣ ይቅርታ። ታምርም እንዴት እንደሚያምር እና ሂማኒ ጸጉር ያሳድጋል መሰለኝ። እንግዲህ እኔ ሌላ ምንም አልተጠቀምኩም። በቃ ብርቅ ሆኖብኝ 10 ስነካካው መስታወት ጋር ነው ራሱ ያመሸሁት። ባይ